ጀዘር ዘይት ዘይቱንና ጀዘሩን እየጠበስን እንጠብሳለን ማለት ነው። ሽንኩርቱ እንደዚህ ቡኒ ከሆነ በኋላ ከዛ አሁንም የተፈቀፈቀ ካሮት ወይም ጀዘር እናስገባለን። የምንሰራው ሩዝ ውሃ ይባላል። አረቦቹ በጣም ነው የሚወዱት። ከዛ ትንሽ እንደዚህ እናመሰዋለን አብረን ማለት ነው። ከዛ እንደዚህ ካመስነው በኋላ ዶሮውን እናስገባለን። የታጠበ የሚያጠብቀዋለን ተፈል እናስገባለን። ከዛ እዚህ ጋር ሎሚን አሳድ የወረቀ እናስገባለን። ከዛ የተፈጨ ቲማቲም ሶያ ሳልሳ ከዛ አንድ ላይ ሚክስ እናደርጋለን። ከዛ እዚህ ጋር ቶም ረስቻለሁ ሚልህ ጫው ማለት ነው። ከዛ ትንሽ ማማስለውና እንኳን ከልስበታለሁ ማለት ነው። ያው አሁን በዚህ መልኩ አጥላልቻለሁ ልክ እንደ ኢትዮጵያ ዶሮ ወጥ። ከዛ እዚህ ጋር ትንሽ የቀድም የጠበስኩትን ጀዘር እና ዘቢሾ ያደርጋለሁ። ከዛ አሁን ከንሳለን ውሃውን አናበዛም፣ በትንሹ ነው። ከዛ በኋላ መጨረሻ ላይ ደግሞ አሳያችኋለሁ ሩዙን ማለት ነው። ሩዙን ለአንድ ሰዓት ያህል በሞቀ ውሃ አጥቤ ዘስቼዋለሁ። እናንተ እንደ ቤታችሁ አድርጉ። ያው ዶሮውን አውጥቼ ሩዙን አድርጌዋለሁ፣ ግን አላሳየኋችሁም አጠገቤ ሰው ስለነበረ። አሁን ዘቢቡንና ካሮቱን ከላይ እንጨምራለን እንደዚህ። ከዛ እዚህ ጋር ሽንኩርት የተጠበሰ ሽንኩርት እኔ በፊት ነው ጠብሼ ነው እቃ ውስጥ የማደርገው። ልክ ስሰራ እንደዚህ አደርጋለሁ። ከዛ ዶሮውን ፍሬን ውስጥ አስገብቻለሁ። መጨረሻ ላይ ደግሞ አብረን እናያለን ማለት ነው። እኔ እንግዲህ በዚህ መልኩ በስሏል። አሁን ልክ እናቀርባለን። ተላይ አንስተን ዶሮውን ሩዝ እንዴት አባቱ እንደሚያምር ማለት ነው። ይሄው ፎሎቱ በጣም እንተብሏል። እንደው ማለሰደ ይሄው በዚህ መልኩ በስሏል። ሩዙ በጣም አሪፍ ነው። አልቦካም ምን አላለም። በጣም ቆንጆ ነው። ድርቅ እንዳይለኝ ደግሞ ሰዎች ሲደርቅ አይወዱም እና በዚህ መልኩ ትችላላችሁ።